ለምንድነው ቤተሰብ ምን መሰረተው? ለምንድነው እጮኛ ምን ይዘው? ለምንድነው ምናገባው? ለምንድነው ምንሞሸረው? ለምን? ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው። ሲያጣ ልትተዩ ነው። ምን ያረግልሃል? ሚስትህ ማትስቅበት G+ምንትስ ሰዎች በጣም ገንዘብ ባደራጁ ቁጥር ትዳርን ያረከሱ አንዳንዶች እናያለን። እግዚአብሔር እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። በሰይጣን ተወግተን ከመንግስተ ሰማያት ባፋ እንዳንሆን አግቡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦርቶዶክሳዊ ቤተሰብ ይህን ርዕስ የመረጥኩት ንጹህ ቤተሰብ ካለ ክህነት ይቀጥላል። ንጹህ ጳጳሳት እናገኛለን። ንጹህ ካህናት እናገኛለን። ንጹህ ክርስቲያኖችን እናገኛለን። ቤተ ክርስቲያን ትሰፋለች። ክርስትና ይበዛል። የዚህ የኦርቶዶክሳዊ ቤተሰብ ጠላት የሆኑ አንዳንዶች ክርስትናን ለማጥፋት የክርስትና ምንጭ የሆነውን ቤተሰብን ማድረቅ አለብን ብለው ያስባሉ። ለዚህ ነው እኔ ይሄንን ገልብጠን እንድናይ ክርስትና እንዲሰፋ ቤተ ክርስቲያን እንድትቀጥል ኦርቶዶክሳዊ ቤተሰብ ሊኖረን ስለሚገባ አንደኛ፣ ሁለተኛ አገር ደግ መሪ የምታገኘው አገር ሰውን ወዳጅ መሪዎች የምታፈራው የተረጋጋና የሰከነ መንፈሳዊ ቤተሰብ ሲኖር ነው። ሁለተኛ፣ ሶስተኛ ማህበረሰብ የቤተሰብ ምንጭ ነው። እኛ ሁላችን የቤተሰብ ምንጮች ነን። ማህበረሰብ የሚባረከው ቤተሰብ በተባረከ ልክ እኮ ነው። ሀገር የሚሆነው ደግሞ ማህበረሰብ ነው። እንግዲህ ልብ በሉ፣ ከቤተሰብ እስከ መንደር፣ ከመንደር እስከ ሀገር ያለ ቤተሰብ ማሰብ አይቻልም። ለዚህ ነው የሚያስተምረውን አጥቶ የሚሰብከውን አጥቶ ነው እንዲህን ርዕስ የመረጠው እንዳትሉኝ። እንደውም ሁሉ ጊዜ መማር ያለብን ርዕስ ቢኖር ይሄ ነው። በተከታታይ በነፍስ ወከፍ እንኳን ሳይቀር። ለዚህ ነው ርዕሱን የመረጥኩት። ይህን ምክንያት ከተናገርኩ የቤተሰብ ምስረታ በኦሪት የቤተሰብ ምስረታ በታላቁ የሮማውያን ዘመንና ሀገር የቤተሰብ ምስረታ በወንጌል እንዴት ነበር ሚለውን ላሳይ። በኦሪት በብሉይ ኪዳን የቤተሰብ ምስረታ ትኩረቷ ብዙ ልጅ መውለድ ላይ ነበር ይላሉ ሊቃውንት። ለዚህ ነው የቤተሰብ ምስረታ በኦሪት መጻሕፍት ሲነገር የመጀመሪያው በረከት ብዙ ተባዙ ምድርንም ሞሏት የሚል ነበር። ትኩረቷ ልጅ መውለድ ላይ ነበር። ሁለተኛ ምሳሌ፣ አንድ ባል ሚስት አግብቶ ልጅ ሳይወልድ ቢሞት ዋርሳ የሚባል ሥርዓት በኦሪት መጽሐፋችን ነበር። ሚስት አግብቶ ቢሞት ልጅ ሳይወልድ የባሏ ዘመዶች ሚስቲቱን ያገቡና ልጅ የሚወልዱበት ሥርዓት ዋርሳ ይባል ነበር። ትኩረቷ
ብሉይ ኪዳን ኦሪት ልጅ መውለድ ላይ ስለነበር፣ ሁለተኛ የእድሜ ርዝማኔ ላይ ነበር የኦሪት የብሉይ ኪዳን ትኩረቷ። ለዚህ ነው እድሜህ እንዲረዝም ወላጆችህን አክብር ትል የነበረው። እነዚህን ሁለት ነገሮች ያዙና የሮማውያንስ የቤተሰብ ምስረታ ካላችሁኝ ባጭሩ ዓለምን ቀጥቅጠው የገዙ እንደ ሰም አቅልጠው የመሩ ሮማውያን የቤተሰብ ምስረታ መርሃቸው አብሮ የመኖር ውል ብቻ ነበር። ምን ማለት ነው? ከተስማሙ ይቀጥላሉ፣ ካልተስማሙ ይቷቷዋሉ። በዚህ ዘመናችን ቋንቋ ከተመቻቹ ይቀጥላሉ፣ ካልተመቻቹ ይቷቷዋሉ። ጊዜያዊ አብሮ የመኖር ውል ብቻ ነበር። ተስማምተው የሚኖሩበት፣ ተስማምተው የሚያፈርሱት አንደኛ። ሁለተኛ ባል የቤተሰቡ ጌታ ይሆንና በሮማውያን ዘንድ ልጆችና ሚስቶች ደግሞ ባሪያ ብቻ የሚሆኑበት ስርዓት ነበር። ሶስተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመሰረታት ሕገ ወንጌል የቤተሰብ ምስረታስ እንደምን ያለች ናት ካላችሁኝ ጥቂት ነጥቦችን ልስጣችሁ። ትኩረቷ እንደ ብሉይ ኪዳን ልጅ መውለድ አይደለም። እንደ ብሉይ ኪዳን ትኩረቷ መባዛት አይደለም። እና ታዲያ የዚህ ቤተሰብ ዋና ትኩረቷ ምንድነው ካላችሁኝ ብዙ ስነ ምግባራትን መውለድ ነው ይላል አንድ ሊቅ። እደግመዋለሁ። በብዙ ስነ ምግባራት ያጌጠች ቤተሰብ መመስረት ነው ይላል። ምን ማለት መሰላችሁ? የፍቅርና የቅድስና የንጽህና መሰረት መሆን ነው ትኩረቷ። አንድ ሁለተኛ እንደ ኦሪቱ ረጅም ዘመን የመኖር አይደለም፣ ለዘላለም አብሮ መኖር ነው። ሁለተኛ ሶስተኛ እንደ ሮማውያን የጌታና የባሪያ ያለቃና የምንዝር ስርዓት አይደለም ያደረገው ክርስቶስ። እና ምንድነው ካላችሁኝ ባል ጌታ ሚስት እመቤት የሚሆኑበት አስገራሚ ስርዓት አድርጎ ከፍ አደረገው። እጅግ ወደሚገርመው ጸጋ ደግሞ ላምጣላችሁ። ጌታ በወንጌል የቤተሰብን የትዳርን ጉዳይ የመንግስተ ሰማያት አረቦን መያዣ ማለማመጃ አደረገው። አንድ ሊቅ ምን ይላል? ኢየሱስ ክርስቶስ በሰማይ ሁላችንን ጠቅልሎን አንድ አድርጎን ነግሶብን እስኪኖር ድረስ የአንድነትን ህይወት የሚያለማምደን በቤተሰብ አንድነት ውስጥ ነው ይላል። ለዚህ ነው የመንግስተ ሰማያት አረቦን የመንግስተ ሰማያት የአንድነት ህይወት መለማመጃና ቅምሻ አደረጋት። የቷን? የሐዲስ ኪዳንን የቤተሰብ ህይወት። እንዴ ምንኩስና ስታዲያ ካላችሁኝ እሷም ጭምር ምንኩስናም ጭምር የሐዲስ ኪዳን ምስረታ በሐዲስ ኪዳን የበለጠ የተስፋፋቸው የመንግስተ ሰማያት ምሳሌ ለሆነች ነው ይላል አንድ ሊቅ። ምክንያቱም ዕለተ ምጽአት እየቀረበ ነው። ማግባት መጋባት ወደ ሌለበት ህይወት እየተጠጋን ነው። አያችሁ? ማግባት መጋባት ወደ ሌለበት ህይወት እየተጠጋን ስለሆነ በሐዲስ ኪዳን ምናኔና ምንኩስናን ማለማመድ ያዘ። ይሄኛውም የመንግስተ ሰማያት ማለማመጃ፣ ያኛውም የመንግስተ ሰማያት አረቦን መያዣ አደረገው። ምክንያቱም
ይህ ጌታችን የመሰረተው ሕገ ወንጌል ነው። ከሁሉ በላይ ግን ምን ይመስላችኋል? እጅግ ልዩ የሆነው ነገር በሐዲስ ኪዳን ያለው የቤተሰብ ምስረታ ክርስቶስ ከሁለቱ ተጋቢዎች ጋር አብሮ የሚኖርበት ነው። አንድነት የሚመሰርቱት ሁለቱ ተጋቢዎች ብቻ አይደሉም፣ ክርስቶስም ከነሱ ጋር ይሆናል። መጽሐፍ ቅዱስ እኛ ብዙዎች ስንሆን አንዱን እንጀራ ስለተካፈልን አንድ ሥጋ ነን ይላል። እንኳን ተጋቢዎችን ዓለምን ሁሉ አንድ ያደረገው ይህንን ሥጋና ደም ስለተካፈልን ነው። ብዙዎች ስንሆን አንድ ሥጋ የሆነው ከዚህ ከክርስቶስ ሥጋና ደም የተነሳ ነው። ስለዚህ እጅግ በጣም ከፍ የሚለው ወገኖቼ ክርስቶስ ተዋህዷቸው ስለሚኖር ነው። የሐዲስ ኪዳን የቤተሰብ ምስረታን ቱርቱሊያን ወይም ጠርጠሉስ የተባለ ሊቅ ይሄን በአስደናቂ ሁኔታ ያብራራል። ቀስ ብዬ ላንብበው። ቤተ ክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታበትን በበረከት ማይተብ የምትባርክበትን መላእክት የሚያበስሩትንና እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን፣ እነዚህ ጥንዶች የሚጋሩት አንድ ቃል ኪዳንን፣ እነዚህ ጥንዶች የሚጋሩት አንድ የሕይወት መንገድን፣ አንድ የእግዚአብሔርን አገልግሎት ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱ በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ፣ እነርሱ አብረው ይሰራሉ፣ እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳችም የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑ። አንዳቸው የአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነጻነት የታመሙትንና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱን ሥራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህ ሥራዎችን ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለእነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስም አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ዲያብሎስ ቦታ የለውም ይላል። በብሉይ ኪዳን፣ በሮማውያን፣ በሐዲስ ኪዳን የኦርቶዶክሳዊ ቤተሰብ ዓላማ ምንድን ነው? ሁለተኛ ነጥብ ወጣቶች በጣም ይጠቅማቸዋል። ያገባችሁ መለስ ብላችሁ ለመካስ ለመከለስ በደንብ ይጠቅማቸዋል። ዓላማችን ምንድን ነው? ለምንድን ነው ቤተሰብ ምን መሰረተው? ለምንድን ነው እጮኛ ምን ይዘው? ለምንድን ነው የምናገባው? ለምንድን ነው የምንሞሸረው? ለምን ዓላማው ምንድን ነው? እኔ አይደለም የምናገረው፣ በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። በሞቴ ስሙኝ። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። እንዲህ እንዳለ፣ ነገር ግን ስለ ዝሙት ጠንቅ ይላል እኮ። አየህ፣ ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ
ቀዳሚውን ስፍራ ይወስዳል ይላል። ዓላማችን ምንድነው? በመጋባታችን ምክንያት የምናጨው ለምንድነው? በማጨታችን ምክንያት። ግልጹ ዓላማ የመጀመሪያው ዓላማ ንጽህናን ለመጠበቅ ነው። ምንድነው ዓላማው? ጽድቅን ለመፈጸም ነው። ምንድነው ዓላማው? ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። እደግመዋለሁ። ትበላለህ፣ ትጠጣለህ፣ ተፈጥሯዊ ስሜት ካለ ስለ ዝሙት ጠንቅ ከጽድቅ እንዳትወጣ፣ ከንጽህና ወጥተህ እንዳትረክስ ስለ ዝሙት ጠንቅ ሚስት ምን ሚስት ለእያንዳንዲቱ ለራሷ ባል። ስለ ዝሙት ጠንቅ እጮኛ አይልም። ስለ ዝሙት ጠንቅ ቦይፍሬንድ አይልም። ስለ ዝሙት ጠንቅ ገርልፍሬንድ አይልም። ሌላም ቃል አለ፣ ለመድረክ አይመጥንም አልናገረውም። ሚስት ባል የሚለው ቃል ምን ያመለክታል? ከዝሙት ጠንቅ ለመዳን በሰይጣን ተወግተን ከመንግስተ ሰማያት ባፋ እንዳንሆን አግቡ። ምን ለመፈጸም? ጽድቅን ለመፈጸም። ዓላማው ምንድነው? ንጽህናን ለመጠበቅ ነው። አንድ ሊቅ ምን ይላል? የምንኩስና ህይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ህይወት ነው ይላል። ቅዱስ አትናቴዎስ ሁለቱ የጽድቅ የህይወት መንገዶች ይላቸዋል፣ ምንኩስናንና ጋብቻን። ትጋሃ ሌሊት ከሌለን፣ እንደ መነኮሳት መንኖ ጥሪት ከሌለን፣ እንደ መነኮሳት ተጋድሎ ካነሰን ጽድቅን በምን እንፈጽም? አግቧ። ደሞችን ብላችሁ ከዚህ ከወጣችሁ በኋላ እንዳትጀምሩ። ታግሳችሁ ስሙኝ እናቴ ልጅ፣ ጉድ እንዳትሰሩኝ። ዓላማው ጽድቅን ለመፈጸም ነው። ልብ ብላችሁ ስሙኝ። መጽሐፍ ቅዱስ ወደ ባህሪያችን ዘልቆ የገባውን ጾር ድል እንድንነሳ የሚያዘን በንጹህ ጋብቻ ውስጥ ነው። አግቡ የሚለን እኮ ለዚህ መጽሐፍ ቅዱስ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል። ንጹህ ማድረግ ነው ዓላማችን። መጽሐፍ ቅዱስ እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። ደግሞ ያለው እግዚአብሔር እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። እና ለምንድን ነው ካላችሁኝ፣ ሰይጣን እንዳይፈትናችሁ ነው የሚለው። በሰይጣን ተፈትነን እንዳንወድቅ ምን አድርጉ? አግቡ፣ አግቡ። እንደውም ግልጽ ቃል ብዙ ልጆችን መውለድ ብትፈልጉ አግቡ አይደለም ያለው። እና ምንድን ያለው? ራሳችሁን መግዛት ካልቻላችሁ አግቡ። እነዚህ ሁሉ ምንን ያመለክታሉ? ዓላማው ጽድቅን፣ ንጽህናን መፈጸም። ሌላ ዓላማ የለውም። ነገሩን ሰብሰብ ለማድረግ ስለመሸ ለምን ይመስላችኋል አንዳንድ የቤተሰብ ምስረታዎች እንቅፋት የሚያገኛቸው? አንዳንድ ትዳሮች መከራም ይገጥማቸው፣ አንዳንድ ልጆች የሚበተኑት፣ አንዳንድ ትዳሮች የሚፈርሱት ዓላማውን በትክክል ስለማይረዱ ነው። ወይም ዓላማውን ሌላ ነገር ሲያረጉት ነው የሚሰናከሉት። ለዚህም ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ። እነዚህ ሁሉ ነገሮች ዋና አይደሉምና። ገንዘብ ያስፈልጋል፣ እውነት አሰብ፣ ዋና ግን አይደለም።
የወላጆች ባለጠግነት ቢኖር አይጠላም። ዋና ግን አይደለም። ሎካል ወይም ዲያስፖራ ቢሆን ይጠላል። ዋና ነገር ግን አይደለም። ወገኖቼ ለዚህ እኮ ነው ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትዩ። እነዚህ ሁሉ ነገሮች ዋና አይደሉምና ካለ በኋላ እና ዋናው ነገር ምንድነው ካላችሁኝ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ መልካምነትን፣ ደግነትን ተመልከት እንጂ ይላል። አንተ ጎበዝ ወጣት ንጽሐ ነፍሷን፣ እግዚአብሔርን መፍራቷን፣ መልካምነቷን፣ ደግነቷን እንጂ ሌላ ነገሯን አትመልከተው። አንቺም ቆንጆ ሆይ ንጽሐ ነፍሱን ለጽድቅ ያበቃኛል ወይ? የእግዚአብሔር መንግሥት ያወርሰኛል ወይ? በስነ ምግባር ያጌጠኛል ወይ? እንቁረብ ስለው እሺ ይለኛል ወይ? እንድተጋና እንዳበረታ አጋዥ ይሆነኛል ወይ? ወደ መንግሥተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽህና አለው ወይ? ሌላውስ ዋና ነገር አይደለም። ለምን? ገንዘብን አትሹ። ለምን? ወዳጄ ገንዘብ ይመጣል ይሄዳል፣ እውነት ሐሰት። ይተረፋል ይከሰራል፣ እውነት ሐሰት። ይገኛል ይታጣል፣ እውነት ሐሰት። አየ ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው፣ ሲያጣ ልትተዩ ነው። የገንዘብ ኪሱ ሲሞላ ልትስቂ ነው፣ ኪሱ ሲሳሳ ልታሳቅቂው ነው። ስለዚህ ወጣቶች ሆይ የነፍስ ባለጠግነቱን እግዚአብሔር ባለጸጋው አለው ወይ ነው እንጂ ዋና ነገር ያስፈልጋል፣ ዋና ነገር ግን አይደለም። የተወደዳችሁ ኦርቶዶክሳውያን ዓለምን እያያችሁ ነው። ሰዎች በጣም ገንዘብ ባደራጁ ቁጥር ትዳርን እያረከሱ አንዳንዶች እናያለን። ሁሉም አይደሉም። የመኪና ጎማ እንደሚቀይሩት ሚስት እየቀያየሩ፣ ሸሚዝ እንደሚለዋወጡት ሚስት እየለዋወጡ፣ እልል ባለ ድግስ በብዙ ድንቅ መኪና አጅበው ያገቡ ባዶ ቤታቸውን ያስቀመጡ፣ የሰርግ ቤትና የለቅሶ ቤት ሚስት ያበጁ፣ እንዴ የብረት አጥር ይሆንልኛል ያሉት የሳጠር አጥር ሆኖባቸው የተሳቀቁ፣ ተውበው ጀምረው ማዲያት አውጥተው የጨረሱ ስንት ናቸው? አዎ ምክንያቱም ዓላማ ያደረጉት ነገር መጪና ያጅ ነው። ገንዘቡ ሲጠፋ ትዳርን አይኑ ልታጠፋው ነው። እንደውም አባቶቻችን ምንድነው የሚሉት? ነዝናዛ ሚስቱ ቀዝቃዛ ቤቱ ለምን ይሄዳል ከሰው ለቅሶ ለቅሶ እያለ ቤቱ ይላሉ። ለቅሶ ቤት እኮ ነው የምታረገው ነጭናጫ። እኛም ጋር እኮ አንዳንዴ ያለ የልደታ ሰሞን የደሞዝ ሰሞን ያለው የቤት ውስጥ ፌሽታ 20 ምናምን ሲገባ 23 24 25 ሲሆን ደግሞ ያለው ንጭንጭ እኮ አይጣለው። ለቅሶ ቤት ይሏቸዋል እኮ ይሄ ነው። ገንዘብ ሲሞላ ይስቃሉ፣ ገንዘብ ሲሳሳ ያኮርፋሉ። ይሄ ለምን መሰላችሁ? ማይከል የሚያደርጉት ፍራንካውን ብቻ ይሆናል። እየሰማችሁኝ ነው? ይሄንን ሲያሳድዱ ቤተሰባቸውን ያፈረሱ ስንት እንደሆነ ቤቱ ይቁጠረው። አንድ አባት አዲስ አበባ ላይ አንድ ባለጸጋ ተናገረው የተባለውን ሁሌ እናገረዋለሁ ስለሚገርመኝ። ምን አላሉ? እኔ ፎቄን ገንብቼ ስጨርስ ቤተሰቤ ፈርሶ ጠበቀኝ አላሉ። ምን ያረግልሃል ልጅ የማይቦርቅበት ህንጻ? ምን ያረግልሃል ሚስት የማትስቅበት ጂ+ ምንትስ? አየ ገንዘብን አትሹ የሚለው ሊቁ ዮሐንስ አፈወርቅ ለዚህ ነው። ይልቅስ ጽድቅን፣
ይልቅስ የነፍስ ባለጠግነትን ይልቅስ እግዚአብሔር አለ ወይ ማለት አንድ ሁለተኛ የተወደዳችሁ ኦርቶዶክሳውያን ውበትም ቢሆን ያስፈልጋል ከተገኘ ሰየው ሰልካካምነትን ማን ይጠላል መለሎነትን ማን ይቀየማል ሰየው ዋና ነገር ግን አይደለም ለምን ካላችሁኝ ውበት ይመጣል ይጠፋል እውነት አሰብ ፀሐይ ሲወጣበት ይመክናል እውነት አሰብ ችግርና ህመም ሲጎበኘው ይወይባል እውነት አሰብ ይህን ሁሉ ተውትና የወሊድ ጊዜ ያለው ያ ተክለ ቁመና ይጠፋል አይጠፋም አንዳንድ ባሎች አሉ ሚስታቸውን ቆመው ማያሳርሱ ዋ አጥሚት ተጠጪና እንዳትወፍርባቸው ስንት ጠጣች እያለ ቲክ የሚያረግ ባል ከተማ ውስጥ እንዳልሰ ውበቷና ቀጥነቷ ስሊምነቷ እንዳይጠፋ እሱ አጥሚት ተቆጣጣሪ ይሆንላችኋል ምን አለ ወገቧ ቢጠገን አንተ የሰማችሁኝ ነው ውበት ሐሰት ነው ደም ግባትም ከንቱ ነው ለዚህ እኮ ነው ቤተክርስቲያን ቃለ መሐላ ስታስፈጽም በቅዱስ መጽሐፍና በቅዱስ መስቀሉ ላይ እነዚህ ነገሮች ሁሉ ቢያጣ ቢነጣ ቢገረጣ ብትደክም ብትሰንፍ ብትታመም ውበት እንኳን ላይኖራት ቢችል አልተዋትም አልክዳትም ለዚህ እኮ ነው አንተ አታስበውም ይህች አስደናቂ ቤተክርስቲያን ግን ታስብልሃለች ጨሳ አዋራው ጨሰ ማለት እኮ ይቻላል ማጨስ ይቻላል አይቻልም መጨስ ነው ግን ትርፉ ቆይ እንደውም ዮሐንስ አፈወርቅ ያመጣውን ግሩም ምሳሌ ልስጣችሁ ንብ ናት ወይስ ዝንብ ናት በጣም ቆንጆ አይታችሁ አታውቁም እንዴ ጅማ ንብና ዝንብ ተገላብጠዋል እንዴ ንብ እኮ ድርፉጭ ያለች ናት መብረር እንኳን የማትችል ምስኪን አላያችኋትም ያለች ድምጿ ያቺ ዝንብ ስሊም ናት እንደ ሞዴሊስት ያደርጋታል ወዲያት ቅጥነቷን ተመልከቱት ደሞ ፎቶ እንዳትነሱ አብራችሁ ከሷ ጋር የኔ ምሳሌ አይደለም የዮሐንስ አፈወርቅ ነው እና ምን ይላል መሰላችሁ ንብ ፉንጋና መልከጥፉ ናት ግንስ ማር የሚባል ነገር ትሰራለች ደሞ ይንሰላችሁ ቆንጆ የሆኑ ጮኞቻችሁና ሚስቶቻችሁን ካባሩ አሏችሁ ደሞ አይደለም እንደሱ አይደለም ዋና ነገር አይደለም ሶስተኛ በጣም ማይከላው በጣም እንድናስበው የሚገባን እዩ ልጅ እንኳን ማይከል አይደለም ልጅ እንኳን ትኩረት አይደለም ለዚህ እኮ ነው ብዙ ልጆች መውለድ ብትፈልጉ አግቡ የብዙ ልጆች አባት እንድትሆኑ አግቡ ያለ ልጆች ላይ ትኩረት ማያደርገው ለምን መሰላችሁ ልጅ ሊመጣ ይችላል ላይመጣ ይችላል እውነት አሰብ አያችሁ እግዚአብሔር በሚሰጠው ጸጋ ላይ ከየት ያምጣሱ ብዙ ትዳሮች ይሄን ማይከል ሲያደርጉት ያፈርሱታል ስለዚህ ንጽህናን ስለዚህ ጽድቅን ስለዚህ ፈሪሃ እግዚአብሔርን ስለዚህ መልካምነትን ዓላማ አድርጉ አንዳንድ ሰዎች በጣም ቀጥነውና ወርደው ሙያ እንኳን እያዩ እኮ ሲያፋቱ ሰምተ ሙያ አሁን እቺን ታገባለ እስኪ እንጀራው እንኳን እኮ አይን የለውም አሁን እንደዚህ ተብሎ የትዳር አይኑ ይወጣል እንጀራ አይኑ የለውም ተብሎ አይኑ ይጠፋል ምን አለኛም ቢጠሩን ተደራጅተንም ቢሆን ለእንጀራው አይን እናወጣለታለን አያችሁ ዓላማ አይደረግም እየሰማችሁኝ ነው ዓላማ አይደረግም እና ዓላማው ምንድነው ልድገመው ከትዳር አጋራችሁ ማየት ያለባችሁ ነፃ ነፍስን ፈሪሃ እግዚአብሔርን ልባምነትንና መልካምነትን ነው ምንድነው ልባምነትንና መልካምነትን ነው ዓላማችን ይሄ ነው
ዓላማችን ይሄ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።